በሰላም ነው የምናወራው። ይህንን ጉዳይ በእኛ መሀል ቢያልቅ ይሻላናል ለሁላችንም ማለት ነው። ሌላ ጣጣ ውስጥ ከምንገባ ማለት ነው። ገባሽ እህቴ? በሰላም ቢያልቅ እኔ እንትኑ ላይ ብሩ ሲሰረቅም እጁ ላይ ቢያንስ ትናንትና ሌባ አንቺ ሌባ ብሬን ሰጠሽኝ ያሰብን ውሃ እንኳን የቀዳችልኝ ልጅሽ ነች። ውሃ መጠጥ ኮዳዬ ላይ ኮዳዬ ብሩን ካልሰረቅሽ ወንድም ያዳምጠኝ ይቅርታ ልናሳጥሮ ስለፈለግን ነው እህቴ። ወንድም ይቅርታ አዳምጠኝ አንዴ። ብሩን ሚውት አድርጓት። ይኸውልሽ ብሩን አንቺ ራስሽ በእጅሽ ካልወሰድሽ ማለት ነው አንቺ ትእዛዝ ሰጣሽ። ልክ አንቺ እንደ ማፊያ ማለት ነው። እንዲህ አድርጉ እንዲህ ጥፉ ኑ እኔ እቀበላችኋለሁ ማለት ነው። ገባሽ? እንደዚህ ነው እኔ ማለት በህግ አንጻር ነው ማለት ማናገርሽ እህቴ። ስለዚህ ጉዳዩ በሰላም ቢያልቅ ይሻላል እዚሁ ማለት ነው። አሁን ማውራትም ትችያለሽ። ማራይ ቆይ አለም ያንቺ አታወሪ ውዴ፣ አንቺ አታወሪ ማሬ። እኔ ላውራ ውዴ፣ እኔ ላውራ በፈጣሪ ይዤሻለሁ። አንደኛ ሹፌሩ መጥቶ ይወስዳችኋል ያልሽው የሹፌሩን ቁጥር ስጭን አንደኛ። ሁለተኛ ደግሞ እኔ አንቺን ቢያደርገኝ ሀይምዬ ይቅርታ ብዬ ልጆቹን መጣ ነው ማረጋችሁ። ምክንያቱም በራስሽ ላይ ሽጉጡን አቀባብለሽ የተኮሹ ራሽንሽ ውዴ። አሁን ልጆቹ የት እንዳሉ ሎኬሽን ላኪን ጠቅጠቅ አድርገን እንውጣሽ ውዴ። አንቺም ወደ ሌላ ከምትሄጂ በቃ ጠቅጠቅ አላር ባራዳ ሙድ። ቆይ አለምዬ እንዳታወሪ ውዴ፣ እንዳታወሪ ማሬ። ምንም ይሄ ክርክር አያስፈልገውም። የሾፌሩን ስልክ ጠቅ ታደርጊያለሽ ዋትስአፕ ላይ ለሾፌሩ ይደወለታል፣ ልጆቹ ይመጣሉ። ካላስ በዛ እንስጋ ውዴ። ምክንያቱም አሁን እየተከራከርሽ ነው ውዴ። እኔ ደግሞ አሁን ጠግብ በልቻለሁ። ምሳይነሽ ጋይስ ስሙኝ፣ አለም ታወራለች። 4-5 ሰው አላችሁ እናንተ ማለት ነው። እኛ ከሀይሚ ጎን ሆነን አይደለም፣ ግን ፍርድ ለራሳችሁ ስጡ። አግዛለሁ እረዳለሁ ብላችሁ ያመጣችሁት ሰው ከቤታችሁ ልጆችን አስጠፍቶ ከነጭራሹ ብር ይዞ ማስጠፋት ለእናንተ ምንድን ነው? እኔ ተውት። እኔ አሁን የማስበው ራሱ ለልጆቹ ምን ጠቀመቻቸው? እዚህ ሀገር ጠፍቶ በብዙ መንገድ እየተንገላታ ዋጋ እየከፈለ እየሞተ እየታመመ ያለው እኮ እንደነዚህ አይነት ሰዎች ናቸው። አለም ባሏን አቅፋ ልተኛ ነው፣ ባለትዳር ናት። እነዚህ ልጆች እናንተ ፍርድ ስጡ። እንግዲህ ተመልከቱ። አንቺ ማሪ በደንብ ሳቂ፣ በደንብ መሳቅ ይገባሻል። ምክንያቱም ለምንድን ታውቂያለሽ? አንቺ ነው ወይ ምንም የሚነካሽ ነገር የለም ከይቅርታ ጋር። ምክንያቱም ሰብአዊነት አይሰማሽም። ሰብአዊነት ቢሰማሽ ኖሮ መጀመሪያ ሀይሚ ሀዘን ላይ ናት። አንቺ ሰውኛ ብትሆኝ ኖሮ ህሊና ቢኖርሽ ኖሮ ወንድሟን ያጣችሁ በድንገት ነው ልታዝኒላት ይገባ ነበረ። ሲቀጥል ደግሞ እነዚህን ምንም ያለ የማያውቁ ልጆች አምጥተሽ ኑ ቶሎ ብለሽ ታክሲ ሰጣችኋል ምና፣ ይህ ነውር ነው። አንቺ ትልቅ ሰው ነሽ፣ በደንብ ታስታውቂያለሽ። ማመዛዘን ነበረብሽ። አሁን ልጆቹን አምጪ። ልጆቹ በቃ እንደው አለም ከፍተሽ ሚውት እንዳታወሪ። እንደው አንገትሽ ላይ ባረግሹ ማተብ በባልሽ አምላክ ይዤሻለሁ። የልጆቹንና የሾፌሩን ስልክ ቁጥር ነው እጃዛ ቤቱ የምታውቂው አንቺ ነሽ። ልጆቹ እንደው በባልሽ ይዤሻለሁ። በቃ አንቺ ባልሽን አቅፈሽ ልትተኝ ጓደኛዬ እንዳለችው ሰው ብርድ ላይ መሆን የለበትም። እነዚህ ደግሞ ስራ ገብተው በስራቸው እያሟሟቁ መስራት ልጆች አሁን ምን ላይ የሆኑ ምን ላይ ነው የሚሆኑ ልጆቹ? ለወንድ ልጅ ተካልምልሽ ለዚህ አለም ሚውት አርጊና ደዊ በአንደኛው ስልክሽ ውድ የሚውት ከፍተሽ እንዳታወሪ እንዴ። በቤቴ አንዴ መሲ ላውራ። ለምንስ ነው ለእህቲቱ እኔ እሷን ለአንድ ቀን አደር ነው ያመጣት? ለምንድን ነው አደራ ሰጥቻት ቤተክርስቲያን የሄድኩት አይደል? ለምን አስደወለች ለእህቷ? አንደኛ ነገር የእህቷንም ቁጥር ይዛ ሄዳ ለእህቲቱም ደውላላታለች ወይስ አድርጌላታለሁ ብላለች። ሪከርዱ ላይ ከሰማሽው ሳሪ በደንብ አድርገሽ ስሚ ብላለች። አሁን አለም ልጆቹን አምጫቸው፣ ጊዜ አትፍጂ። ሌላ አጀንዳ አለብን። ምንድነው እንዲህ የምትዩ? አንቺ ደግሞ ገገማ ጥቁር ብረት አትሁኝ እንዴ መሲ። ምን ማብራሪያ ልትሰጪ ነው? አቤት እኔ ክርስቶስ ምስክሬ ነው። ከፈለሽ የአንገቴን ክር በጥሳ ልጆች እኔ ጋር የሉም። ነገር ግን ለሌላ ሰው ወስደሽ ሰተሻቸዋል። አልሰጠዋቸውም። አብርሃም ምስክሬ ነች። አልሰጠዋቸውም። እሺ የሹፌሩን ስልክ ስጭበት። የሹፌሩ ስልክ ትላንት ሰጠውሽ እኮ ለማን? አሁን ላላት ያለሽ አለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽኝ። እነሱ ናቸው ሁለት ያቁጥር የሚሉት እንዴ። ራስሽ ባንደበትሽ ወስጅ እንትን ብለሽ የራስሽ ሪከርድ ራስሽ ሌላ ምስክር ጥሩ እንኳን ሳይባል ራስሽ ላይ እንትን እየተባልሽ ሰምቻለሁ እኮ ሰምቻለሁ። እኔ ያንን ያውልሽ ሾፌሩን ደውለሽ ማናገር ያለብሽ አንቺ። እንደዛ ያልኩት እኮ አዳምጪ መሲ በማርያም አዳምጪ። መሲ ታውራ ስጫት። እኔ ሁሌም ነው
ልንገራችሁ። ለሰው ትደርሳላችሁ። አንቺ ላይም እኮ ደረስን ውዴ። እሺ የሾፌሩ ቁጥር ሀይሜ ከሰጠችሽ የሾፌሩን ቁጥር ላኪ ዋትሳፕ ላይ። እኛ ጋር እኮ ደረስሽ ውዴ። እና እኔ ክርስቶስ ምስክሬ ነው። ትላንት የተወለደው አምላክ ይፍረድ። ክሬን በጥሳል ልጆቹን እኔም አላስጠፋቸውም። መውደቂያ ጣን ሲሉኝ እነሱ መስሎኝ ነው። እኔ እንደዚህ አይነት ወንጀል ውስጥ እንደምገባ ራሱ አላወቅኩም ነበር። እኔ ልጅ አሳዳጊ ነኝ። ሹፌሩ መጥቶ ይወስዳችኋል ብለሻል። ስለዚህ እህታችን አታነሳም ስልክ ሲሉኝ ሜዳ ላይ ከሚወርቁ ብዬ ነው። ሜዳ ላይ እኮ እሱ ማማ አሁን ይኸውልሽ